نحن قوم أعزنا الله حسبنا يا لكن الله نحن قوم أعزنا الله حسبنا يا لكن الله سورة النبأ مكية وآياتها 40 النبأ መባል የምትጠራው ምዕራፍ መካ የወረደች ስትሆን 40 አንቀጾች አሉባት። እሷም ባጭሩ በጊዜው የነበሩት ጣዖታውያን ስለሙት መነሳት ጉዳይ በእጅጉ ይከራከሩ ስለነበረ ይህ የማያከራክር ጉዳይ መሆኑን አረጋግጣ ይህንን የማይተው ከሆነ አሳር እንደሚጠብቃቸው በማስጠንቀቅ ለዚህም ማረጋገጫ የተለያዩ ተፈጥሯዊ መረጃዎችን ትደረድርና በመጨረሻ ወደ እምነት ትጠራለች። ይህንን የማይቀበሉ ቢኖሩ አሳር የሚጠብቃቸው መሆኑን አሳውቃ አማኝና ተቀባዮችን ደግሞ መልካም ወረታ የተዘጋጀላቸው መሆኑን ታበስራለች። አማ የተሳአሉን ስለምኑ ጉዳይ ነው የሚጠያየቁትና የሚከራከሩት ይላል አላህ Subhanahu Wa Ta'ala። عن النبأ العظيم سلالينا تعلقوا زينانون إلى الذي هم فيه مختلفون እርሱ እነሱ በውስጡ የሚወያዩበትና የሚከራከሩበት ስለሆነው ታላቁ ዜና ነው እንደ አሁንም መከራከር የቀጠሉት በማለት ይጠይቃል። ይህም ያለበት አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰላም ተልከው ስራቸውን እንደጀመሩ ሰው ከሞተ በኋላ ተነስቶ በሰራው ስራ ይጠየቃልና ይመነዳል ሲሉ አንደኛ የእሳቸው ነብይ ሆኖ መላክ፣ ሁለተኛ ደግሞ ከሞት በኋላ መነሳት የመሳሰሉት ነገሮች እንዴት ሊሆኑ ይችላሉ በማለት በጥብቅ ይከራከሩ ነበር። እና አላህ Subhanahu Wa Ta'ala ስለዚህ ልዩ ዜና ምን ነው የሚያከራክራቸው? ሰው ከሞተ በኋላ ይነሳልና ይታደሳል ቢባል መጀመሪያ የፈጠረና ያስገኛቸው ጌታ እስከሆነ ድረስ የሚያስነሳቸው ይሄ እንደ ጉድ ሆኖ እንዴት ታያቸውና ነው የሚከራከሩት ማለት ነው። እንደገና ነብይ ስለመላክም ጉዳይ ደግሞ አላህ ፍቃዱ ሆኖ ከባሮቹ መካከል አንዱን ሰው ከመረጠው ምንድነው የሚከለክለው ማለት ነው። ሌላው ደግሞ ቁርአን ራሱ የአላህ ቃል ነው ወይ በሚለውም እንደዚሁ። ይህም ደግሞ አላህ Subhanahu Wa Ta'ala ታውን ቀደም በተለያዩ ዘመናት ለተለያዩ ነብያት መመሪያ ሲያወርድ የቆየ መሆኑ በታሪክ ተታወቀ። አሁንስ በዛው መሰረት የናንተን ወንድም ቢመርጠውና ቃሉን ቢያስተላልፍለት ምኑ ነው የሚያስገርመውና የሚያከራክረው? እናንተ ይሄን ነገር እንደ ጥሬ አድርጋችሁ ተከራከሩበት እንጂ በእኛ በኩል ግን ያለቀለት ጉዳይ ነው በላቸው ማለት ነው። ከላ እና በእነዚህና በመሳሰሉት ነገር መከራከርና መጠራጠርን ብታቆሙ ይሻላችኋል። ይህ አካሄዳችሁ አደገኛ ነውና ታረሙ በላቸው። ሰያዕለሙን ይህንን ማስጠንቀቂያ ባይቀበሉ ግን የሚከተላቸውን አደጋ ወደፊት ሳያውቁት እንደማይቀሩ ነው፣ አሳር ይጠብቃቸዋል በማለት አስጠነቀቀ። ثم ከላ አሁንም ደግሜ አስጠነቅቃለሁኝ ከዚህ አድራጎታችሁ ታረሙና ተቆጠቡ በላቸው። ሰያዕለሙን ይህንን የማያደርጉ ከሆነ ግን የሚከተላቸውን አሳር ሳያውቁ አይቀሩም ወደፊት በማለት ደጋግሞ ያስጠነቅቃል። እና አላህ Subhanahu Wa Ta'ala እንግዲህ አንድ ነገር ከወሰነ በኋላ በማንም ተቃውሞ ውሳኔውን ሊቀይር ስለማይፈልግ እነዚህ ሰዎች ሙቶ መነሳትና መመንዳት ወይም ደግሞ ከመካከላቸው ነብይ መመረጥ ወይም የጌታ ቃል መምጣት እንደ ጥሬ ነገር ሆኖ ቢያከራክራቸውም ካሁን በኋላ ይሄን ነገር መቀበልና ማክበር ይጠበቅባቸዋል። እምቢ ካሉ ግን በዚህ ማስተባበላቸው ሳቢያ የሚከተላቸው አሳር እጅግ የከፋ ነው በማለት አስጠነቀቀ ማለት ነው። وأنزل
አለም ነጃአል الارض مهادا ለመሆኑ እነዚህ ሰዎች ሙቶ በመነሳት ጉዳይ ከመከራከርና ከመጠራጠር በፊት ማን ነው አስነሳለሁኝ ብሎ የተናገረው የሚለውን ነገር ለምን አያስቡም ነው የሚለው። እንግዲህ አላህ Subhanahu Wa Ta'ala على كل شيء قدير እንደመሆኑ ለማድረግ የሚያቅተውና የሚያዳግተው ነገር የለም። ለዚህም ማረጋገጫ ከፈለጋችሁ በአካባቢያችሁና በዙሪያችሁ ያሉትን ነገሮች በአንክሮ ብትመለከቱ በሚገባ ልትረዱ ትችሉ ነበር አለና ተፈጥሯዊ መረጃዎችን ይደረድርላቸዋል ማለት ነው። አለም ነጃአል الارض مهادا ይህችን የምትኖሩባትን መሬት በዚህ መልኩ አላዘጋጀንምና አልዘረጋናትምን ይላል። እና ምድርን አላህ Subhanahu Wa Ta'ala በዚህ መልኩ የደለደለ መሆኑ ኃይሉና ጥበቡ ምን ያህል እንደሆነ ያሳያችሁ ነበር ማለቱ ነው። ወልጂባላ አውታዳ ጋራዎችንስ ምድራችሁን ወደታይ ረግጠውና ቸክለው እንዲይዙ አድርገን አልደረደርናቸውምን ይላል። ይህም ደግሞ አላህ Subhanahu Wa Ta'ala መጀመሪያ መሬትን ካነጠፈና ከዘረጋ በኋላ በተለያየ እርቀት ሚዛኗን ወደታይ ረግጠውና ጠብቀው እንዲይዙ ጋራና ተራራዎችን የደረደረ መሆኑ ይህም ደግሞ ሌላው ማስረጃ ነው በተጨማሪ ማለቱ ነው። ወኸለቅናኩም አዝዋጃ እናንተን ደግሞ በጾታ የተለያያችሁ አድርገን አልፈጠርናችሁምን? እኩሉን ሴት እኩሉን ወንድ አድርገን ለጋብቻና ለእርባታ በሚመች መልኩ እናንተን የፈጠረና በዚህ መልክ እንድትራቡ ያስቻለ ጌታ አሁንም ወደፊት አደርገዋለሁ የሚለው ነገር ምንም ነገር የማያቅተውና የማያዳግተው መሆኑን ከዚህ መረዳት ትችላላችሁ ማለት ነው። ወይም የተለያየ ጎሳ ብሔር ብሔረሰብ አድርጎ የፈጠራችሁ መሆኑ ሌላው ተጨማሪ ማስረጃ ነው ማለት ነው። ወጀዐልና ነውመኩም ሱባታ እንቅልፋችሁንም ደግሞ የእንቅስቃሴ መቁረጫና የሰውነታችሁ ማደሻ አላደረግንምን ይላል። ማለት ሰው እንግዲህ በስራ ደክሞና ዝሎ በሚመለስበት ጊዜ እንቅልፍ የሚባልን ጸጋ አላህ Subhanahu Wa Ta'ala ለእናንተ በመስጠቱ እንደገና ያ የዛለውና የደከመው ሰውነታችሁ እንዲርስና ነሻቱ ስሜቱ እንዲታደስ አድርጌላችኋለሁ አይደለምን ይላል። ይሄ ደግሞ ቀጥተኛ የሆነ ማስረጃ ነው ሙቶ ለመነሳት። እንቅልፍ በመሰረቱ የሞት ባህሪ አለበት ማለት ነው። አንድ ሰው በሚተኛ ጊዜ ሐዋሳቶቹ ሁሉ ተጥቅም ውጭ ሆናሉ። አይሰማ፣ አያይ፣ አያስብ፣ ሁሉም ነገር እንግዲህ ተጥቅም ውጭ ሆኖ ልክ ሙት መስሎ ተዘርሮ ከቆየ በኋላ እንቅልፉ ሲያበቃ እንደገና በአዲስ መልክ ታድሶና ተመልሶ የሚመጣ መሆኑ ይህ መለስተኛ ሞት ነው። ከዚህ ከመለስተኛ ሞት ያኛውን ሞትም እንደገና በተመሳሳይ መልኩ በህይወት የሚሽረውና የሚቀይረው መሆኑን ለምን አትረዱም ይላል አላህ Subhanahu Wa Ta'ala። ሞትና እንቅልፍ ተመሳሳይ ለመሆናቸው በሌላ ማያት ግልጽ አድርጓል። አላሁ የተወፈለ አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ ፈዩምሲኩ ለቲ ቀዳ ዐለይሃ አልመውተ ወዩርሲሉ ልኡኽራ ኢላ አጀሊን ሙሰማ ይላል። አላህ Subhanahu Wa Ta'ala ነፍሶችን አጀላቸው ሲደርስባቸው ይወስዳቸዋል። እንዲሁም ደግሞ ሌላዋን ነፍስ በእንቅልፍ አማካይነት ይወስዳታል ይላል። በእንቅልፍ አማካይነት የወሰዳትን ነፍስ ምናልባት እንግዲህ ገና እድሜዋ አልተጠናቀቀ ከሆነ እንቅልፏ ሲያበቃ እንድትመለስ ይፈቅድላታል። እድሜዋ ካለቀ ግን በዛው እንደሄደች ተይዛ ትቀራለች ይላል። እና እንግዲህ ሞት የሚባለው ነገር በቀጥታ ከእንቅልፍ ጋራ የሚገናኝና የሚመሳሰል መሆኑን በዚህ አገላለጡ የበለጠ ግልጽ አድርጎታል ማለት ነው። በተለምዶም እንቅልፍ የሞት ጓደኛ ነው ይባላል ማለት ነው። ስለዚህ እንቅልፍና ሞት ይሄኛው አጭር በመሆኑ ነው የሚለየው ማለት ነው። እና ሙሉ በሙሉ ደግሞ ህይወት ሸንኮፏ ከሰውነቷ አይነቀልም። እርግጥ ነፍስ ተአካሏ ትርቃለች እንቅልፍ በሚወስደው ጊዜ ሰውየው ማለት ነው። ግን ሸንኮፏ ወይም ስሜቱ አይነቀልም ማለት ነው። ከአካሏ ጋራ የሚያገናኛት ልዩ የሆነ መስመር ይኖራታል ማለት ነው። ለዚህ ተብሎ እንቅልፍ የወሰደውን ሰው በምንነካው ጊዜ ልክ ከሩቅ አገር እንደመጣ ሰው ሆኖ ተንቦጅብጆ ይነሳል ማለት ነው። ያቺ እንቅልፍ የተወሰዳት ነፍስ
እንግዲህ እንቅልፏን በምትጨርስበት ጊዜ ሙሉ በሙሉ ህይወቱ ስትመለስ ነቅቶ ይነሳል ማለት ነው። እዛ እስካለ ድረስ ግን ህይወቱና አካሉና ነፍሱ ሙሉ አልነበሩም። ለዚህ ተብሎ እንቅልፍ ወስዶ ሰውየው እዚህ ሐዋሳቶቹ ተጥቅም ውጭ ሆነው እያሉ እሱ ግን በነፍሱ አማካይነት የተለያዩ ነገሮችን ሲቃኝና ሲመለከት ይታያል። በመናሙ አማካይነት የተለያዩ ነገሮችን ያያል። ሰውነቱ አይንቀሳቀስም፣ አይኑ ተከርኗል። ግን ነፍሲቱ የተለያየ ቦታ የመሄድ አቅም ስላላት ሌላ ነገር ታያለችና ታስተውላለች ማለት ነው። ይህም እንግዲህ አላህ Subhanahu Wa Ta'ala አካልና ነፍስ በመጠኑም ቢሆን በዚሁ በዱንያ ላይ እያለን በየለቱ የሚለያዩና መልሰው የሚገናኙ መሆኑን ነው የሚያረጋግጠውና በየጊዜውና በየለቱ እየሞታችሁ እየተነሳችሁ እያላችሁ ይህንን እንደ መረጃ መጠቀም ረስታችሁ ከሞት በኋላ መነሳት የለም እያላችሁ ትደናቆራላችሁ በማለት ወቀሳቸው። ከሞት በኋላ መነሳት የለም የሚሉትን ከሃዲዎች ማለት ነው። ወጀዐልነ الليل لباسا እንዲሁም ደግሞ ሌሊትን ለናንተ ሽፋን አላደረግንላችሁምን ይላል። ሌሊት እንግዲህ ጊዜው በጣም ጨለማና ደብዛዛ ከመሆኑ የተነሳ በምድር ላይ ለሚገኙ ፍጥረታቶች ሁሉ እንደ ሽፋን ነው። ቀኑን አላህ Subhanahu Wa Ta'ala ብርሃናማ አድርጎ ለተለያዩ ስራዎችና መንቀሳቀሻ ሲያደርገው ሌሊቱን ደግሞ ጨለማ በማድረግ ለናንተ ሽፋንና የገበናችሁ መሸፈኛ አደረግንላችሁ ይላል። ይህም አንድ ሰው እንቅልፍ በሚወስደው ጊዜ በሩን ቢዘጋ ልብስ ቢለብስም እንቅልፍ በወሰደው ሰዓት ራሱን የማያቅና የማይቆጣጠር ሰው አለ። በመገለባበጥ የለበሰውን ጨርቅ አሽቀንጥሮ በመጣል አርቃኑን የሚሆን ሰው አለ። እና እንደዚህ እንዳትሆኑ ተፈጥሯዊ የሆነ አጠቃላይ ልብስ አድርጌ ሌሊትን ራሱ ለእንቅልፋችሁ የተመቻቸ አድርጌላችሁ አይደለምን? ይህም ሌላው ተጨማሪ አላህ Subhanahu Wa Ta'ala ሙታንን የማስነሳት ኃይል ያለው መሆኑን የሚያረጋግጡ ከሆኑት መረጃ አንዱና ሌላው ነው በላቸው ይላል። ወጀዐልነ النهار معاشا ቀንንስ ደግሞ ለኑሯችሁ የሚያስፈልጋችሁን ነገር ተንቀሳቅሳችሁ የምትሰሩና የምታፈሩበት የተመቸ ብርሃናማ ጊዜ አድርገን አላዘጋጀንላችሁምን? ከዚህ ለምን አትረዱም? አላህ Subhanahu Wa Ta'ala ችሎታውና ጥበቡ ወሰንና መጠን የሌለው መሆኑን ማለት ነው። ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ ደግሞ 7 ጠንካራ የሆኑ ጣራዎችን የገነባንና ያዘጋጀን መሆናችንንስ ለምን አትገነዘቡም በላቸው ይላል። ማለት ሰማያትን ማለት ነው። ከ1 2 3 4 5 6 7 እየተባለ በተለያየ እርቀትና በተለያየ ክብደት አላህ Subhanahu Wa Ta'ala አንድ አይሉ 7 ሰማያትን በባዶ ህዋ ላይ ያለምንም መደገፊያና ያለምንም ማንጠልጠያ የደረደረና በዚህ መልክ ያዘጋጀ መሆኑ ኃይሉ ወሰን የሌለው መሆኑን ያሳያልና ያስረዳል ማለት ነው። ታዲያ ይህን ሁሉ የማድረግ ችሎታውን በገቢር እያሳያችሁ እንደገና እናንተ ደካማዎቹ ከሞት በኋላ ተነስተን አንጠየቅም እንዴት ትላላችሁ ነው የሚለው። ወጀዐልና ሲራጀን ወሃጃ እንዲሁም በተጨማሪ አንጸባራቂና ሞቃት ደማቅ የሆነ ብርሃንስ አልሰየምንላችሁምን ይላል። ይህም ማለት ደግሞ ፀሐይ ማለት ነው። ፀሐይ እንግዲህ አንድ አምፖል ሁና ሲያበቃ ዓለምን ከዳር እስከ ዳር በማብራት እንዲሁም በማሞቅ የምታገለግል ልዩ የሆነች ጠቃሚ ነገር አድርገን ፈጥረንና አዘጋጅተን ሰይመንላችኋል። ይህንንም ያደረገ ጌታ ሙታንን ማንሳት የማያቅተው መሆኑን በቀላሉ ልትረዱበት ይገባል ማለቱ ነው። እና እንግዲህ ሲራጀ ወሃጃ የሚለው አገላለጽ በአንድ በኩል ብርሃኗ እጅግ ደማቅና አንጸባራቂ፣ በሌላ በኩል ደግሞ ሙቀቷ ለሁሉም ነገር እንግዲህ አመዛዛኝ የሆነ አየር የምትሰጥ ጠቃሚ የሆነች አምፖል አድርገን ሰይመናታል ይላል። ይሄ በእውነቱ እንግዲህ ለማንም ሰው ያልተሰወረና በማንም ሀገር አላውቀውምና አላየውም ሊለው የማይችለው ተጨባጭ መረጃ ነው። አላህ Subhanahu Wa Ta'ala አሁን እየደረደረ ያለው በተለይ የፀሐይ ጉዳይ በጣም ደማቅና ከሁሉም ዘንዳ በቀላሉ ታዋቂ የሆነች ነችና ፀሐይ የለችም ማለት የሚችል ሰው የለም እውር ካልሆነ በስተቀር። እና ይህችን አምፖል አላህ Subhanahu Wa Ta'ala ከምስራቅ አውጥቶ ወደ ምዕራብ በመታረገው ጉዞ
በብርሃኗም ሁሉን ነገር አጥለቅልቃና አድምቃ እንደገና በሙቀቷም ደግሞ ሁሉን ነገር አሙቃ የምትጠቅምና የምታገለግል አንዲት አምፖል በዚህ መልክ ያዘጋጀውና ከተጀመረ ጀምሮ እስካሁን ድረስ ምንም አይነት ብልሽትና ችግር ሳያጋጥማት እንድትቀጥል የምጠብቃትና የምንከባከባትም እኔ መሆኔ እየታወቀ እንደገና የዚህ አይነት ኃይልና ጥበብ ያለውን ጌታ ሙታንን የማስነሳትና የመመንዳት ኃይል የለውም ብላችሁ እንዴት ታስባላችሁ ማለቱ ነው። ወአንዘልና ሚነል ሙዕሲራት ማአን ሰጃጃ ከለጋ ዳመናዎችስ ደግሞ የሚንቧቧ የሆነ ውሃን አላወረድንምን ይላል። ማለትም ዝናብ ማለት ነው። አላህ Subhanahu Wa Ta'ala ዳመናዎች በአየር ላይ ከተሰባሰቡና ከተደማመሩ በኋላ እንደገና ከመካከላቸው የሚንጀቀጀቅ ውሃ እንዲወርድ እናደርጋለን። ይህን ሁላችሁም ታያላችሁና ታውቃላችሁ። በዚህም ውሃ አማካይነት ደግሞ የተለያዩ ነገሮች እንዲገኙም እናደርጋለን ይላል። ሊኑኽሪጀ ቢሂ ሐበን ወነባታ ዝናቡን በዚህ መልክ ተንጀቅጅቆ እንዲወርድ ያደረግነው የተለያዩ አዝሪቶችና ቦቀልቶችን ልናወጣበትና ልናበቅልበት ፈልገን ነው። ታዲያ ዝናብን ከዳመና በዛ መልክ ማውረድ እንደገና በወረደው ዝናብ አማካይነት ደግሞ የተዘሩትንና ያልተዘሩትን የተለያዩ ቦቀልቶችን ማስገኘታችንና ማውጣታችን ልክ ሙታንን ከመቃብር ማውጣት አይመስልምን? ከዚህ ለምን አትማሩምና አትረዱም ማለቱ ነው አላህ Subhanahu Wa Ta'ala። እንግዲህ ይሄም በእውነቱ ቀጥተኛ የሆነ መረጃ ነው። ዝናብን ያወርዳል። ዝናብ በመሬት ላይ ስለፈሰሰ አላህ ፍቃዱ ሆኖ ባያበቅለው ኑሮ የተዘራውን ነገር አበስብሶና አምሎት በቀረ ነበረ። ያ የሚበቅለው ነገር እንግዲህ በቀጥታ በአላህ ትእዛዝ መሆኑ መረዳት ይገባቸዋል ማለት ነው። ታዲያ ሙታንም እንደዚሁ በምድረ ከርስ ተደብተው ልክ እንደ አዝሪት ተቆዩ በኋላ ተነሱ በሚላቸው ጊዜ ዝናብ አውርዶ በቃዎችን እንደሚያበቅለው አይነት እንደገና ተነስተው እንዲመጡ ያደርጋል ማለትን ቀጥታ ያሳያል ማለት ነው። ወጀናቲን አልፋፋ በተጨማሪም ደግሞ ቅርንጫፎቻቸው የተወሳሰቡና እጅግ የዳበሩ ያማሩ የሆኑ አትክልቶችንም በዚሁ በዝናብ አማካይነት እንዲለሙ እናደርጋለን አይደለምን? ታዲያ ይህን ሁሉ የማድረግ ኃይልና ጥበብ ያለው ጌታ እናንተንም ከሞት በኋላ ያስነሳችኋልና ይመልሳችኋል ተብሎ ሲነገራችሁ ምኑ ነው የሚያከራክርና የሚያጠራጥራችሁ በላቸው ይላል። እነዚህ እንግዲህ ማንኛውም ሰው በቀላሉና በአካባቢው የሚያያቸውና የሚያቃቸው የሆኑ ተጨባጭ ማስረጃዎች ናቸው። እነዚህን የሚያይና የሚያቅሰው የአላህ ኃይልና ጥበብ መጠንና ወሰን የሌለው መሆኑን ተገንዝቦ ከሞት በኋላ የመነሳትም ነገር በቀላሉ ሊፈጸም የሚችል መሆኑን መረዳት ይገባዋል ማለቱ ነው። ካነ ሚቃታ የፍርዱ ቀን በእኛ በኩል ውሳኔው ያለቀለት ቀጠሮ ሆኖ ተመድቧል። እናንተ ብትከራከሩና ብትደናቆሩም ራሳችሁን ትጎዳላችሁ እንጂ ስለ ካዳችሁት የሚቀር ጉዳይ ሳይሆን በእኔ በኩል ውሳኔ የበላው ጉዳይ ሆኖ ተረጋግጧል ማለቱ ነው። እና አላህ Subhanahu Wa Ta'ala ሙታንን አስነሳለሁ በሰሩት ስራ እመነዳለሁ የሚለውን ነገር እናንተ እንደ ጥሬ ጉዳይ አድርጋችሁ ብትከራከሩበትም እሱ ግን ውሳኔው ወደፊት ወደ ኋላ ፈቅ የማይል ያለቀለት ጉዳይ አድርጎ አስቀምጦታል ማለቱ ነው። የውመ ينفخ في الصور فتأتون أفواجا እና ይሄ ቀጠሮ ዕለት በገቢር የሚታየውና የሚረጋገጠው መቼ ነው ብትሉ በቀንዱ በሚነፋበት ዕለት ይሆናል ይላል። ማለት ቀንድ የመሰለ የተጠማዘዘ ነገር አላህ Subhanahu Wa Ta'ala ለፍጥረታት ህይወት ሁሉ መከማቻ አድርጎ ያዘጋጀው ነገር አለ። ኢስራፊል የተባለውን መላእክት በተወካይ አድርጎ በሱ ቁጥጥር ስር እንዲኖርና እንዲተዳደር አድርጎታል ማለት ነው። ልክ ቂያማ ቀን በሚደርስበት ጊዜ ቀጠሮ ደርሷልና ንፋ ብሎ ያዘዋል።
በዛ መሰረት የነፋ ጊዜ ዛሬ አንነሳም ያሉት ሁሉ እንዴት እንደሚነሱ በቀላሉ ያያሉ ማለቱ ነው። ፈተቱና አፍዋጃ የዛ ጊዜ ቀንዱ በሚነፋበት ጊዜ ሁላችሁም ከያላችሁበት ተነስታችሁ በቡድን እየተከፈላችሁና እየተግተለተላችሁ ፈጥናችሁ ወደ ጥሪው ቦታ መምጣታችሁ የማይቀር ይሆናል ነው የሚለው። እና እንግዲህ እነሳለሁ ብሎ ያመነውና የተዘጋጀውም እንዲሁም ደግሞ የካደውም ሆነ ያስተባበለው በያለበት ሁሉም ተነስቶ በፍጥነት ወደ ጥሪው ቦታ መምጣት እንጂ ያ አዋጅ በሚያስተጋባ ጊዜ እኔ አልነሳም ብያለሁኝና አልፈልግም ብሎ መቅረት የሚችል አይኖርም ማለቱ ነው። ስለዚህ ቁም ነገሩ ከተነሱ በኋላ ለሚጠብቀው ጉዳይ መዘጋጀቱ እንጂ ከሞት በኋላ መነሳት መጠየቅና መመንዳት የለም የሚባለው እንኳ በእናንተ ዘንድ ካልሆነ በስተቀር የሚያከራክርና የሚያጠራጥር አይደለም በላቸው ይላል ማለት ነው። ወፉቲሐት ሰማኡ ፈካነት አብዋባ ሰማዎችም ይከፋፈቱና በር ይሆናሉ ዙሪያ ገባቸውን ይላል። እንግዲህ አላህ Subhanahu Wa Ta'ala ቂያማ በሚደርስበት ጊዜ ዓለም ዳር እስከ ዳር እንድትናጥና እንድትለዋወጥ ያደርጋታል። ሰማያት ለዘመናት ጠንክረው የቆዩትን ያህል ልክ እንዳሮጌ ጨርቅ እየተቦጫጨቁና እየተቀዳደዱ እንዲወድቁ ያደርጋቸዋል ማለት ነው። በላያቸው ላይ የሚኖሩ የመላእክት ህዝቦች በዳመና ኃይል እየተጫኑ ወደ ሌላ ዓለም ይወሰዳሉ ማለት ወደ አርደል መህሸር እንዲወርዱ ይደረጋሉ ማለት ነው። የመጀመሪያው ሰማይ መጀመሪያ ይከፋፈታልና ይቀዳደዳል። በላዩ ላይ ያሉ መላእክቶች በዳመና ኃይል ተጭነው ይወርዳሉ እና በሰውና በጅን ዙሪያ ሰልፍ ይሰራሉ ማለት ነው። እንደገና ሁለተኛው ሰማይ ይቀዳደዳል። አሁንም መላእክቶቹ ተጭነው ይወርዱና ሁለተኛ ዙር ሰልፍ ይሆናሉ። ሶስተኛውም አራተኛውም አምስተኛው ስድስት ሰባተኛው መላእክቶች በዚህ መልክ ሲወርዱ ሰማያት ግን እየተቀዳደዱ ተጥቅም ውጭ ይሆናሉ ማለት ነው። እነዛ የሰባት ሰማይ መላእክቶች በሰውና በጅን ዙሪያ ሰባት ጥምጥም ዘብ ሆነው ይቆሙና ፍርድ ያስፈጽማሉ። በዛ ጊዜ በዚህ መልክ ነው እንግዲህ ጉዳያችንን የምንፈጽመው እንጂ እናንተ እንዳላችሁት እንዲህ በቀልድ የምንላቀቅና የምትተው እንዳይመስላችሁ ነው የሚለው። ወሱይረቲል ጅባል ጋራዎች ደግሞ ካሉበት ይወገዱና ይነዳሉ። ዛሬ እንግዲህ ለዘመናት ጠንክረውና ምድርን ረግጠው የያዙት ጋራ ተራራዎች በቂያማ ቀን ነውጥ በሚመቱ ጊዜ ልክ እንደ ጥጥ ከላዩ ላይ እየቦነኑና እስበርሳቸው እየተጋጩ እየተበታተኑ በመጨረሻ ፈካነት ሰራባ ውልብልቢት መስለው የት እንደገቡ ደብዛቸው ይጠፋል ነው የሚለው። ሰራብ ማለት አንድ ሰው በሜዳማ በበረሃ ቦታ በሚጓዝበት ጊዜ ፊት ለፊት ረባዳው ቦታ ላይ አየሩ ልክ እንደ ባህር እየተውለበለበ ውሃ የተኛ መስሎ ይታየዋል። እየቀረበው በሚሄድ ጊዜ ግን ያ ውሃ መስሎ የታየው ውልብልቢት አየር ደብዛው ይጠፋል፣ ባዶ ደረቅ መሬት ሆኖ ይገኛል ማለት ነው። አሁንም እንግዲህ ጋራዎች እንደዚህ እንደ ዛሬ እንደምታዋቸው ተጨባጭ ነገር ሳይሆኑ እስበርሳቸው በመጋጨትና በመንኮታኮት እየቦነኑ የት እንደገቡ ደብዛቸው የሚጠፋበት እለት ነው የሚለው። ይህን አይነት እንግዲህ አሳር ያዘለ ጊዜ ከወዲሁ ማወቅና ማመን መዘጋጀት ሲገባችሁ እናንተ ግን ጭራሹን እንደማይከሰትና እንደማይፈጸም إلا حميما ኢነ ጀሃነመ ካነት ሚርሷዳ። ታዲያ በአሁኑ ወቅት
አላህ Subhanahu Wa Ta'ala የላከላችሁን እድል ተጠቅማችሁ የተነገራችሁን ነገር ካልሰማችሁና ከስተታችሁ ካልታረማችሁ ጀሃነም በዛ ወቅት ለእንደናንተ አይነት አመፀኞች ያጠመደች አደገኛ ቦታ ሁና እንደምትጠብቃችሁ ነው ይላል። እና ልክ እንደተዘረጋ አሽከላ ወይም ወጥመድ አፏን ከፍታና ልሳኗን ለቃ የታሉ ደንበኞች እያለች በመንቀልቀል የምትዘልቅ አደገኛ መውደቂያ ቦታ ትሆንላችኋለች በላቸው። ለነማን ነው እንደዚህ ሁና ጀሃነም የምትቀርበው? ሊጣጊን ለጥጋበኞችና ለማናለብኝ ባዎች ከሃዲዎች በጣም አደገኛ የማትታለፍ ኬላ ሁና ትጠብቃለች ነው የሚለው። ማአባ እና ለሁሉም ከሃዲዎችና አመፀኞች መመለሻና መስፈሪያ እንደምትሆንላቸው አረጋግጣለሁ ይላል። እና ዛሬ እንግዲህ ጌታው የነገረውንና የመከረውን ያልተቀበለና ያልተከተለ ከሃዲ አላህ Subhanahu Wa Ta'ala ጀሃነምን አደገኛ ቦታ አድርጎ ለሱ አጥምዶና አዘጋጅቶ አስቀምጦለታል ነው የሚለው። ላቢቲነ ፊሃ አህቃባ በዚህ መልክ እንግዲህ ከተዘጋጀችው ጀሃነም ሲኦል ውስጥ ተገቡ በኋላ በውስጧ ሙቶ የመገላገል እድል እንኳን አያገኙም። በውስጧ ስቃይ መከራቸውን እየበሉ ዘላለም ኗሪና ዘውታሪዎች ይሆናሉ። አህቃብ ማለት የተለያዩ ክፍለ ዘመናቶችን ያስቆጥራሉ። ከ80 እስከ 100 ዓመት ያለ ዘመናት አህቃብ በመባል ይቆጠራል። እና አንድ ክፍለ ዘመን ገዳ በሚያልቅ ጊዜ ሌላው ክፍለ ዘመን እየቀጠለ ያለ መሞትና ያለ መዳን በዚህ መልክ እየተርመጠመጡ ሁል ጊዜ የሚኖሩ ይሆናሉ አመፀኞች ነው የሚለው። እና እንግዲህ እንደ ጀሃነም እሳት ክብደትና ክፋት ቢሆን ኑሮ በተወሰነ ደቂቃ አልቆላቸው ሊያርፉ በቻሉ ነበር። ግን አላህ Subhanahu Wa Ta'ala ሞት ስለማይፈቅድላቸው በጣም አይከብዱ የከበደ ቅጣት እንኳን ቢገቡም ሁል ጊዜ መጥኒውን ይሰጣቸውና አንድ ክፍለ ዘመን በሚያልቅ ጊዜ ሌላው ክፍለ ዘመን እየቀጠለ እስከ መጨረሻው ይቀጥላል እንጂ ማረፊያና መገላገያ የሌለው አደገኛ ቦታ ነው ማለት ነው። ታዲያ እንዲህ አይነት ቦታ የሚጠብቃችሁ መሆኑን አውቃችሁ ከወዲሁ የማምለጫውን አቅጣጫ መቀየስ እንጂ በመካድና በማስተባበል የሚያመልጡት ጉዳይ አይደለም በላቸው ማለቱ ነው። ላ የذوقون فيها بردا ولا شرابا በዛች በጀሃነም አዘቅት ውስጥ የተወረወሩ ሰዎች በውስጧ ቀዝቃዛ አየርን አይቀምሱም ወይም ደግሞ መጠጥ ነገርንም አያገኙም ይላል። ወይም በርድ ማለት እንቅልፍ ነው ተብሎም ተተርጉሟል። በውስጧ እንቅልፍ አያገኙም። አንድ መከራና ችግር ላይ ያለ ሰው በተወሰነ ሰዓት እንኳን ቢሆን እንቅልፍ ያገኘ እንደሆነ በእንቅልፉ አማካይነት ያለበትን ስቃይ ትንሽ ሊረሳው ይችላል። ግን በዛ ውስጥ እንቅልፍ ስለማይፈቀድ በሱ አማካይነት እንኳን የተወሰኑ ደቂቃዎች ማረፍ የሚባል ነገር አይታይምና አይገኝም ማለት ነው። ወይም በርድ ማለት ትንሽ ጋብ የማለት ሁኔታ ቃጠሎ እንግዲህ አንድ ነገር ተቃጥሎ በመሐከል ግን ጋብ በሚልበት ጊዜ ትንሽ የተወሰነ እንኳን መቃለል ይገኛል። የዛ አይነት ፋታ አይታይም በጀሃነም ውስጥ ማለት ነው። መጠጥም ደግሞ አይኖራቸውም። በዛ በሚቃጠሉበት ጊዜ የመጠጡ ስሜት ደግሞ የመጠጥ ፍላጎታቸው ስሜት ጥማታቸው በጣም የከበደ ይሆናል። ለዛ ለጥማታቸው ማስወገጃ ፈሳሽ ነገር ስጡን ብለው ቢጠይቁና ቢጮሁ የሚሰጣቸውና ፈውስ የሚያደርግላቸው የመጠጥ አይነት አያገኙም ነው የሚለው። ምናልባት የሚሰጡት ነገር ካለ ከፈሳሽ ኢላ ሐሚመን ወገሳቃ ላኪን ሐሚመን ወገሳቃ እንደማለት ነው። ምናልባት ከፈሳሽ አይነት የሚፈቀድላቸው ነገር ካለ እጅግ አይፈሉ የፈላና የተቃጠለ ውሃ ነው የሚሰጣቸው ማለት ነው። እና ይሄ የተቃጠለ በጀሃነም ለዘመናት ሲቀቀል የቆየ ከዛው ከሳቱ ያልተሻለ የሆነ ፈሳሽ ይሰጣቸውና እሱን እንግዲህ ሱራው ፈሳሽ መስሎ ስለሚታያቸው በጉጉት ሲጠጡት ወዳውኑ አንጀታቸውን በጣጥሶ በፈጋራቸው ይዞ የሚወርድ ሆኖ ይገኛል ነው የሚለው። በተጨማሪም ደግሞ ገሳቅ ማለት ከነሱ ሰውነት እየተንጠፈጠፈ የሚወርደው እጅ ከታች ይከማችና
ከዛ ተቀድቶ ይሰጣቸዋል የገዛ እጃቸውንና ጭማቂያቸውን እንዲጠጡ። በጣም የግማቱ ግማት የክርፋቱ የመምረሩ እዚህ ነው ተብሎ የማይገለጽ የሆነ በጣም የከፋ የሆነ መጠጥ ይሰጣቸዋል። እሱም በሚጠጡ ጊዜ ደግሞ ተነጭራሹ ተግዛ ከእሳቱ ባልተሻለ መልክ ይሰቃዩበታል ነው የሚለው። የዛ አይነት ቦታ ነው እንግዲህ ለካዲዎችና ለአስተባባዎች ተዘጋጅቶ እየጠበቀ ያለው ይላል አላህ Subhanahu Wa Ta'ala። እና ይሄን አይነት ድርብርብና የከፋ ቅጣት ለምንድነው እንደዛ አድርገህ ያስቀመጥከው ብትሉኝ ጀዛአን ዊፋቃ በእነዚህ በካዲዎቹ ስራ አንፃር ለስራቸው ተመጣጣኝና ተመሳሳይ የሆነ ቅጣት ማዘጋጀት ነው ይላል። እና እንግዲህ እነሱ ጌታቸው ፈጥሯቸው እያበላቸው እያጠጣቸው እያቀማጠላቸው ሁሉ ነገር እያደረገላቸው ጌታ የሚባል ነገር የለም ወይም ደግሞ ሙታን አይነሱምና አይጠየቁም እያሉ ሲከራከሩና ሲደናቆሩ ለነዚህ አይነት ከሃዲዎች ይህ አይነት ቅጣት ቢዘጋጅላቸው ምናልባት ካነሰ እንጂ በዛ አያሰኝምና ተመጣጣኝ የሆነ ቅጣት ነው የተሰጣቸው ለጥፋታቸው ነው የሚለው። አላህ በመሰረቱ ያው በደለኛ አይደለም። ማንንም ሰው ጥፋተኛ እንኳን ቢሆን በጥፋቱ መጠን ነው እንጂ የሚቀጣው ተጥፋቱ በላይ ደርቦ አይቀጣውምና ልክ ጥፋታቸው በኔ ዘንዲያ በጣም ከባድ ስለነበረ እነሱ እንኳን ጥፋት መሆኑን ባያውቁት ለጥፋታቸው ተመዛዛኝና ተመጣጣኝ የሆነን ቅጣት ነው በዚህ መልክ የሰጠዋቸው ነው የሚለው። እንግዲህ አንድ ሰው ጌታው ፈጥሮት ሁሉን ነገር አዘጋጅቶና አመቻችቶለት ጌታውን ማወቅና ማመስገን መገዛት ሲገባው በጌታ ላይ ሲያምጥና ሲሸፍት ብሎም ሲክድና ሲያጋራ ታዲያ ምን አይነት ምንዳ እንዲያገኝ ነው የሚፈለገው? በእኔ ዘንዳ የእንዲህ አይነቶቹ ጥፋተኞች መቀጫ ልክ ትክክለኛና ተመጣጣኝ ነው ብዬ ነው የማቀው በላቸው ይላል። ኢነሁም ካኑ ላ የርጁነ ሒሳባ እነዚህ ከሃዲዎች በዱንያ ህይወታቸው እያሉ ተሞት በኋላ ተነስተው ጌታ ፊት ቀርቦ መመርመርን አይፈሩም ነበርና ለዚህ ነው ዋጋቸውን ያገኙት ይላል። እና እንግዲህ አንድ ሰው ከሞት በኋላ ተነስተህ በሰራው ስራ ተጠየቃለህና ትመነዳለህ ተብሎ በሚነገረው ጊዜ ይህንን መቀበልና መዘጋጀት ነበረ የሚገባው። እነሱ ግን ጆሮ ዳባ ልበስ በማለት የጌታን ማስጠንቀቂያ ትተው ከሞት በኋላ እንደማይነሱ ነበርና የሚያስቡት። ለዛ ነው የዚህ አይነት ውጤት ላይ የወደቁት ይላል። ወከዘቡ ቢአያቲና ኪዛባ እንዳውም ይባስ ብለው በአንቀጾቻችን ማንንም ሳይፈሩና ሳያፍሩ ማስተባበልን አስተባብለው ነበርና አላህ Subhanahu Wa Ta'ala ነብያትን ልኮ አለይሂሙ ሰላቱ ወሰላም ኪታቦችን አውርዶ ይሄ ነገር የማይቀር መሆኑን ደጋግሞ ሲያረጋግጥላቸው እነሱ ግን ነብያቶች የሚነግሯቸውን ሁሉ ጆሮ ዳባ ልበስ ብለው በመደናቆርና በማስተባበል ላይ ነበረ የሚገኙት። ስለዚህ በቃል ተነግሮ ያልተቀበለን በተግባር ውጤቱን መስጠት እንጂ ሌላ ምን ይጠበቃል ማለቱ ነው። ወኩለ ሸይን አህሶይናሁ ኪታባ እኛ ደግሞ ሁሉንም ነገር ባህር ማዝገባችን አካተንና አጠቃለን አስቀምጠነዋል ይላል። ማለት ምንድነው? እነዚህ ከሃዲዎች በህይወታቸው እያሉ የሰሩና ያወሩትን ነገር ተረስቷልና ተትቷል ብለው የሚገምቱ ከሆነ ተሳስተዋል። ማንኛውንም ያደረጓትን እንቅስቃሴ ሁሉ ተስር ተስር እየመዘገብ በሚገባ ተጠናቀን አስቀምጠናታል። በእኛ ዘንዳ የሚረሳና የሚሳሳት ነገር የለም። እነሱ ሰርተው የረሱትን ነገር ሁሉ እኛ ግን በመዝገባችን አጠናቀን ስላስቀመጥነው በዛ መሰረት ነው ዋጋቸውን የምንሰጣቸው ማለት ነው። ይሄም አላህ Subhanahu Wa Ta'ala የፍትህን ሚዛን አክባሪ መሆኑን ያሳያል። ጥላቴንም እንደ ጥላት እንዲሁ ዝም ብሎ በዘፈቀድና በብሻው በግምት አይደለም የምቀጣው። የሰራትን ስራ ረጅም ባጭር ትንሽ ትልቋን አጠናቅሬና መዝግቤ አስቀምጫታለሁና በዛ በመዝገቡ መሰረት ነው ተገቢ ምንዳቸውን የምሰጣቸው ይላል። ፈذوቁ ፈለን ነዚደኩም ኢላ አዛባ እና በዚህ በተጠናቀቀው እንግዲህ ዝግጅት መሰረት የውመል ቂያማ ሲሆን እነሆ ቅጣታችሁን ቅመሱና ተቋደሱ ይባላል። እናንተን ከዛሬው ዕለት ጀምረን እስከ መጨረሻ ድረስ ቅጣት ላይ ቅጣት ካልሆነ በስተቀር ሌላ የምንጨምርላችሁ ነገር የለም።
ምክንያቱም እናንተ በህይወታችሁ ላይ እያላችሁ በጥፋት ላይ ጥፋት በክፋት ላይ ክፋት በክህደት ላይ ክህደት እየደራረባችሁ እንደተጓዛችሁት ሁሉ አሁንም ውጤቱ በቅጣት ላይ ቅጣት እየደራረበ ከመቀጠል በስተቀር ሌላ ለእናንተ የሚደረግና የሚጨመርላችሁ ነገር እንደሌለ አውቃችሁ እነሆ ቅጣታችሁን ተረከቡ ይባላሉ በማለት ያሳውቃልና ያስጠነቅቃል አላህ Subhanahu Wa Ta'ala። ከሃዲዎችንና ጥላቶችን በዚህ መልክ ታስጠነቀቀ በኋላ በአንጻሩ ደግሞ አማኞቹንና ወዳጆቹን ምን እንዳዘጋጀላቸው እንደሚከተለው ይገልጻል። لا يسمعون فيها لغوا ولا كذابا